ሰላም ጤና ይስጥልን የቻናላችን ቤተሰቦች በቅድሚያ ሰላምታችንን እያቀረብን ዛሬ በአንጋፋውና ታሪካዊ ቦታ ውቢቷ ወሎ ደሴ ሙዚየም አዳራሽ ተገኝን። ይህ ታሪካዊ ቦታ ከዛሬ 109 ዓመት በፊት የተገነባ ሲሆን በውስጡም የወሎን ባህልና ታሪክ የሚገልጹ ታሪካዊ ቅርሶች ይገኙበታል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትከታተሉ በአክብሮት እንጠይቃለን። እንዴት አለ ወንድማችን? እንዴት አለ? ሰላም ነው? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ፣ ከየት የመጣችሁት? እኛ የመጣ ነው ከታዴ ቲቪ የዩቲዩብ እና የቲክቶክ ቻናል ነው የመጣ ነው። እዚህ ያሉ ታሪካዊ ቦታዎችን ለተመልካቾቻችን ለማድረስ ያው ከዚህ ከናንተ ጋር ደርሰናል ማለት ነው። እሺ፣ እናመሰግናለን። እንኳን ደህና መጣችሁ። ፍስሐ ፈለቀ እባላለሁ፣ የሙዚየሙ አስጎብኚ ነኝ። እንግዲህ ያሉትን አጠቃላይ ነገር እንግዲህ እንመለከታለን ማለት ነው። ስለመጣችሁ ደስ ብሎናል። ወደ ጉብኝታችን መቀጠል እንችላለን። እሺ፣ እናመሰግናለን። ተመልካቾቻችን ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉን። አስጎብኛችን አግኝተናል። አብረን እንግባ። እሺ፣ አሁን እንግዲህ የምንገኘው በሙዚየሙ የመጀመሪያ ክፍል ውስጥ ነው። ይሄ የምትመለከቱት እንግዲህ የስዕል ጋለሪዎች ያሉበት ክፍል ነው። እንግዲህ በዚህና በሚቀጥለው ክፍል ውስጥ የተለያዩ ጥንታዊ ስዕሎች ይገኛሉ ማለት ነው። እነዚህ የምትመለከቷቸውን ስዕሎች እንግዲህ ሀገራችን ውስጥ ያሉ አንጋፋ የሚባሉ ሰዓሊያን ስለው ለሙዚየሙ ያበረከቷቸው የስዕል ስብስቦች ሲሆኑ ስዕሎቹ የሰዓሊዎቹን ሀሳብ ከዚያ በዘለለ ደግሞ እንግዲህ የተለያዩ ታሪኮችን ለማስተላለፍ አስበው እንደሰሯቸው ይናገራሉ ማለት ነው። ከነዚያ መካከል እንግዲህ ለጥቂቶቹ ለመመልከት ያክል ለምሳሌ እነዚህ ሁለቱ የምትመለከቷቸው ስዕሎች የሰዓሊ ኃይሉ ክፍሉ የስዕል ስራዎች ናቸው። ሰዓሊ ኃይሉ ክፍሉ ማለት እንግዲህ ሀገራችን ውስጥ ከሚገኙ አንጋፋ ከሚባሉ ሰዓሊያን መካከል አንዱ ሲሆን የስዕል መምህርም ነው። የሱ የስዕል ስራዎች ከሌሎች ሰዓሊዎች የሚለዩት ደግሞ በአብዛኛው ታሪክ ላይ ያተኩራል። ከዚያ በዘለለ ደግሞ ለመስራት የሚጠቀመው ጥንታዊ ሳንቲሞችንና ማህተሞችን ነው። እዚህ ጋር በዲቴል መመልከት ይቻላል። ጥንታዊ ሳንቲሞችንና ማህተሞችን በመጠቀም እንግዲህ እንደዚህ የምትመለከቷቸው አይነት ስዕሎች ይሰራል ማለት ነው። ሁለቱ የምትመለከቷቸው እንግዲህ የሁለት ሃይማኖት አባቶችን ምስል የያዙ ስዕሎች ናቸው። እዚህ ጋር የክርስትና ሃይማኖት አባት አሉ፣ እዚህ ጋር የምታዩቸው ደግሞ የእስልምና ሃይማኖት አባት አሉ ማለት ነው። የስዕሉ ስያሜም እንግዲህ ለሁለቱ ስዕል የሰጠው ከሃይማኖት ባሻገር የሚል ስያሜ ሰጥቶታል ማለት ነው። ይህም እንግዲህ እዚህ ወሎ አካባቢ ያለውን ሃይማኖታዊ አንድነት ለማሳየት አስቦ እንደሰራው ሰዓሊው መግለጫ ሰጥቷል ማለት ነው። እንግዲህ በአጠቃላይ ሁለቱ የምታዩቸው የሰዓሊ ኃይሉ ክፍሉ ስራዎች ናቸው። በተጨማሪ ደግሞ እዚህኛው ግድግዳ ላይ የምንመለከተው ስራ የሰዓሊ ያሬድ ኦሊቬሊ ስራ ነው። ይሄ እንግዲህ አብስትራክት የሚባለውን የአሳሳል መንገድ በመጠቀም የሳለው ስዕል ነው የምትመለከቱት ማለት ነው። እንግዲህ እንደምታዩት ሁለት የተለያዩ አይነት መልኮችን ያሳያል። ጠጋ ብላችሁ ስትመለከቱ እንግዲህ አንድ የከተማን መሰረተ ልማቶች የሚያሳዩ ገጽታዎች አሉት። ሰማይ ጠቀስ ህንፃዎች አሉ። ሰፋፊ ሃይዌዎች አሉ። ራቅ ብላችሁ ስታዩት ደግሞ የዝናብ ጃኬት የለበሰ አይነት ምስል ያሳያል ማለት ነው። እንግዲህ አብስትራክት የሚባለው አንዱ የስዕል ጥበብ እንግዲህ አንድ ምስል ላይ ወይም ደግሞ አንድ ስዕል ላይ የተለያዩ ምስሎችን ማሳየት እንደሆነ ይነገራል ማለት ነው። በዚያ መንገድ የተሳለ ስዕል ነው የምትመለከቱት። ስንቀጥል ደግሞ እዚህኛው በተቃራኒው ግድግዳ ላይ የምትመለከቱት ይሄ ስዕል ጠልሰም ይባላል። ሰዓሊው አለባቸው ካሳ ይባላል። ጠልሰም ማለት እንግዲህ በብዛት እንጨትና ቆዳ ላይ የሚሳሉ ስዕሎችና ጽሁፎች ጠልሰም በመባል ይታወቃሉ። ይህ የምትመለከቱት እንግዲህ የጥንት አባቶቻችን ይሰሯቸው ከነበሩ ጥበቦች መካከል አንዱ የእንጨት ላይ ስዕል ነው የምትመለከቱት ማለት ነው። የስዕሉ ስያሜ የሄኖክ ፀሐይ ይባላል ማለት ነው። የምትመለከቱት ስዕል ከሌሎች ለየት የሚለው እንግዲህ ከስዕሉ አይነት በተጨማሪ የተሳለበት ቴክኒክና የተሳለበት መንገድ የተለየ እንዲሆን ያስችለዋል ማለት ነው። እንግዲህ በእነዚህ በምትመለከቷቸው ስዕሎች ውስጥ እንግዲህ የስዕል ባለሙያዎችም ደግሞ ሰዓሊዎቹ ማስተላለፍ የፈለጉትን መልእክት እንግዲህ ያስተላልፋሉ ተብሎ ታስቦ የተቀመጡ ናቸው። የጥበብ ውጤቶች በመሆናቸው ብቻ ደግሞ እንግዲህ ሙዚየም ውስጥ እንዲቀመጡ ተደርገዋል ማለት ነው። እንግዲህ እዚህ ክፍል ውስጥ የነበረን ቆይታ ነው የሚመስለው። ሌሎች ክፍሎች ውስጥ እንግዲህ ያሉ ተጨማሪ ስዕሎችና ሌሎች ቅርሶችን ለመመልከት እንሞክራለን ማለት ነው። እሺ ይሄኛው ደግሞ እንግዲህ የሙዚየሙ ሁለተኛ ክፍል ነው። ከስዕሎች በተጨማሪ ደግሞ እነዚህ የምትመለከቷቸው
የተለያዩ ጥንታዊ ሰነዶችም የሚገኙበት ክፍል መሆኑ ከሌሎቹ የተለየ እንዲሆን ያስችለዋል ማለት ነው። እንግዲህ እነሱን ለመመልከት እንሞክራለን። ይህን የምትመለከቱት ስዕል ሰዓሊ ተስፋ ሰለሞን ይባላል። የስዕሉ ስያሜ ደግሞ ሽለላ ነው። ሽለላ ማለት እንግዲህ በኢትዮጵያን ታሪክ ውስጥ እንደሚታወቀው አርበኞች ወደ ጦር ሜዳ ከመሄዳቸው በፊት እንግዲህ የሰራዊቱን ሞራል ለማነቃቃት የሚጠቀሙት ሙዚቃዊ ትዕይንት ነው ማለት ነው። እሱን እየከወኑ የሚያሳይ ስዕል ነው። የስዕሉ ስያሜ ሽለላ ይባላል ማለት ነው። እዚህኛው ጋር ስንመጣ ደግሞ ይሄን የምትመለከቱት ስዕል እንግዲህ ሞዛይክ የሚባለውን የአሳሳል መንገድ በመጠቀም የተሳለ ነው። እንደምትመለከቱት እንግዲህ ቁርጥራጭ ጨርቆችን በመለጣጠፍ የተሰራ ስዕል ነው የምትመለከቱት። ሰዓሊው ንጋቱ ሰለሞን ይባላል። የስዕሉ ስያሜ ደግሞ ሁለት ፈረሶች ይባላል ማለት ነው። እንግዲህ እንደምትመለከቱት የተለያዩ ጨርቆችን በመቆራረጥና በመለጣጠፍ እዚህ ጋር የምትመለከቷቸውን የሁለት ፈረሶች ምስል ለማምጣት ሞክረዋል ማለት ነው። እንግዲህ እያንዳንዱ ሰዓሊያን የሚከተሏቸው የአሳሳል መንገዶች አሉ። ከነዚያ መካከል አንዱ እንግዲህ የምትመለከቱት በቁርጥራጭ ጨርቅ የተሳለው የንጋቱ ሰለሞን ስዕል ይገኝበታል ማለት ነው። እንግዲህ በተጨማሪ ደግሞ እዚህ ጋር ስንመጣ ይሄኛ የምትመለከቱት ስዕል ሪያሊስቲክ የሚባለውን የአሳሳል መንገድ በመጠቀም የተሳለ ስዕል ነው። የስዕሉ ባለቤት ደሳለኝ እናውጋው ይባላል። ከቃሉ በመነሳት እንግዲህ ሪል ማለት እውነት ማለት ስለሆነ እውነተኛ መልክን ማስቀመጥ ነው እዚህ ጋር እንደምትመለከቱት ማለት ነው። መልክዓ ምድር የሚባለው የስዕሉ ስያሜ በዚህ ስዕል ላይ እንግዲህ ተፈጥሯዊ መልክዓ ምድሮችን እንግዲህ እንዳሉ ለማስቀመጥ ሞክሯል ማለት ነው። እንደምታዩት ቋጥኞች አሉ፣ ሳር አለ፣ መሀል ላይ ያሉ የእግር መንገዶች፣ ዛፎቹ፣ ሰማይ ላይ የሚገኘውን የሰማይ ብልጭታ ጭምር እንግዲህ በምታዩት መልኩ ለማሳየት ሞክሯል ማለት ነው። ኦልሞስት ለፎቶግራፍ የቀረበ በጣም ቆንጆ የሚባል የስዕል ውጤት ነው የምትመለከቱት። ሰዓሊው ደሳለኝ እናውጋው ይባላል ማለት ነው። እንግዲህ ሙዚየማችን ውስጥ ያሉት እነዚህ አንኳር የሚባሉ ዋና ዋና የሚባሉት ስዕሎች እነዚህ ናቸው። እዚህ ክፍል ውስጥ እንግዲህ ቅድም እንዳወራ ነው ከስዕሎች በተጨማሪ የተለያዩ ጥንታዊ ሰነዶች አሉ። እነዚህ የምትመለከቷቸው ጥንታዊ ሰነዶች እንግዲህ በብዛት ከመርሆ ቤተመንግስት የመጡ ሲሆን በተለይ 1940ዎች ውስጥ እንግዲህ በቤተመንግስት ውስጥ ይገኙ የነበሩ ሰራተኞች ደሞዝ ይቀበሉባቸው የነበሩ ፔሮሎች ወይም ደግሞ የሂሳብ መዝገቦች እንዲሁም ደግሞ ሌሎች ተጨማሪ ሂሳቦች ይያዙባቸው የነበሩ የተለያዩ የሂሳብ መዝገቦች ይገኛሉ ማለት ነው። ለአብነት ያክል እንግዲህ የተወሰኑትን እንኳን ብንመለከት እዚህ ጋር እንደምትመለከቷቸው እንግዲህ የሰራተኞቹ ስም ዝርዝር አለ። ከዚያ የደሞዛቸው መጠን በብርና በሳንቲም አለ። ቀጥሎ ደግሞ ከግብር በኋላ የሚመጣው ድርሻቸው አለ ማለት ነው በብርና በሳንቲም። መጨረሻ ላይ ደግሞ ፊርማቸው አለ ማለት ነው። እንግዲህ እንደምትመለከቱት ሂሳቡን ለመውሰዳቸው ማረጋገጫ ፊርማ አለ ማለት ነው። ይሄ እንግዲህ በዚያን ዘመን የሂሳብ አያያዛቸው ምን መልክ እንደነበረው እንግዲህ ማሳያ ነው ማለት ነው። በአጠቃላይ 1940ዎች ውስጥ እንግዲህ ሂሳብ ይያዝባቸው የነበሩ የሂሳብ መዝገቦች ናቸው እነዚህ የምትመለከቷቸው ማለት ነው። ከዚያ በተጨማሪ እንዳልኳችሁ እንግዲህ መርሆ ቤተመንግስት ውስጥ ይዘጋጅ የነበረ ደረሰኝ ነው የምትመለከቱት ማለት ነው። ቤተመንግስቱ ለተለያዩ ማዘዣዎች እንግዲህ ለሚያስከፍላቸው ክፍያዎች ይቆርጡ የነበረ ደረሰኝ ነው የምትመለከቱት። ከላይ እንደምትመለከቱት እንግዲህ የዘውድ አርማው አለ። በዋና ቤተመንግስት ስር የነበረ ነው የደሴው የመርሆ ቤተመንግስት። የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ መርዕድ አዝማች አስፋ ወሰን ኃይለ ሥላሴ ልዩ ግምጃ ቤት በማንኛውም ምክንያት ለሚታዘዝ ገንዘብ መክፈያ ይላል ማለት ነው። ይህ እንግዲህ በዚያን ጊዜ የነበረ ሰነድ ነው ማለት ደግሞ ደረሰኝ ነው ማለት ነው። እንግዲህ እነዚህ በሙሉ የምትመለከቷቸው እንግዲህ አሁን ላይ ከ80 ዓመት በላይ እድሜ ያስቆጠሩ ታሪካዊ መዝገቦች ናቸው ማለት ነው። እንግዲህ ለታሪክም ለትውልድም የተቀመጡ የሂሳብ መዝገቦችና እንግዲህ የተለያዩ ደረሰኞች ይገኙበታል ማለት ነው። በዚህ በሁለተኛ ክፍል ውስጥ ያሉት ቅርሶቻችን እነዚህን ይመስላሉ። እንቀጥላለን ማለት ነው። እሺ እንግዲህ የኛው ክፍላችን ደግሞ የኪነ ጥበብ ክፍል ነው የሚባለው። እንደምታዩቸው እንግዲህ የአንጋፋውን የወሎ ላሊበላ ኪነት ቡድንን የመድረክ ላይ እንቅስቃሴዎችና በወቅቱ አግኝተዋቸው የነበሩ መታሰቢያ ሽልማቶችን እንግዲህ የምናሳይበት ክፍል ነው ማለት ነው። የወሎ ላሊበላ ኪነት ቡድን እንግዲህ በ1970ዎቹ የነበረ የኪነት ቡድን ነው። ሀገራችን ውስጥ ከነበሩ እንግዲህ በወቅቱ ታዋቂ ከነበሩ የኪነት ቡድኖች መካከል አንዱ ሲሆን በውስጡም እነ ክብርት ዶክተር ማሪቱ ለገሰን፣ እነ ዙሪያ ሻብዩ፣ እነ ዚነት ሙሀባን ጭምር እንግዲህ ይዞ ይንቀሳቀስ የነበረ የኪነት ቡድን ነው። እንግዲህ በ1970ዎቹ ላይ እንግዲህ በሀገራችን የባህል ሙዚቃ ላይ የራሱን አሻራ ጥሎ እንዳለፈ ይታወቃል ማለት ነው። ይህ ኪነት ቡድን እንግዲህ በተለያዩ ሀገራችን አካባቢዎች የተንቀሳቀሰ ትርኢቶቹን ያቀርብ ነበር። በዚያን ወቅት እንግዲህ ትርኢቶቹን ሲያቀርብ የተሸለማቸው መታሰቢያ ሽልማቶች ናቸው እነዚህ የምትመለከቱ። እነዚህ በሙሉ የምታዩቸው እንግዲህ ለኪነት ቡድኑ የተበረከቱ መታሰቢያ ሽልማቶች ናቸው። ምክንያቱም እንግዲህ ያ ዘመን አብዮት እንደመሆኑ መጠን አብዛኛው ስራዎቻቸውም አብዮትን የሚደግፉ ናቸው።
ሲቀጥሉ ደግሞ ትርኢታቸው ይቀርብ የነበረው በአብዛኛው በተለያዩ የሀገራችን ክፍሎች ለሚገኙ የጦር ክፍሎች ነበር፣ ለወታደሮች ማለት ነው። ስለዚህ ትርኢቱ ካለቀ በኋላ እንግዲህ በዝግጅቱ ወይም ደግሞ በትርኢቱ ደስተኛ ከሆኑ የጦር ክፍላቸውን የሚወክል ነገር እንግዲህ መታሰቢያ ለኪነት ቡድኑ ያበረክታሉ ማለት ነው። እነዚህ በሙሉ የምታዩቸው እንግዲህ የተለያዩ የጦር ክፍሎች ለወሎ ላሊበላ ኪነት ቡድን ያበረከቷቸው መታሰቢያ ሽልማቶች ናቸው። ለምሳሌ ይሄኛ የምታዩት ከ5ኛ መድፈኛ ብርጌድ በ1975 ዓ.ም ዋርዴር ወይም ደግሞ ሶማሌ ክልል የሚገኝ ቦታ ነው ለወሎ ላሊበላ ኪነት የተሰጠ ይላል። እንግዲህ እነዚህ የምታዩቸው በሙሉ ከተለያዩ የጦር ክፍሎች ለኪነት ቡድኑ የተበረከቱ መታሰቢያ ሽልማቶች ናቸው ማለት ነው። እንግዲህ ያ ዘመን በኢትዮጵያ ሙዚቃ ታሪክ ላይ እንግዲህ የራሱን አሻራ ጥሎ ያለፈው ወርቃማ የሚባለው ዘመን ነው። ከነዚያም ውስጥ እንግዲህ አንዱ የወሎ ላሊበላ ኪነት ቡድን እንደነበረ ይታወቃል ማለት ነው። በሙሉ እነዚህ የምትመለከቷቸው በዚያን ዘመን እንግዲህ ለኪነት ቡድኑ ተበርክተው የነበሩ መታሰቢያ ሽልማቶች ናቸው የምትመለከቷቸው ማለት ነው። ስንቀጥል ይሄኛው የምትመለከቱት ደግሞ ዘመናዊ ቴፕ ሪከርደር ነው የምትመለከቱት። በዛን ዘመን ነው ዘመናዊ የሚባለው? አዎ በወቅቱ እንግዲህ ዘመናዊ ይባል የነበረ ነው። የወሎ ላሊበላ ኪነት ቡድን እንግዲህ ሙዚቃዎችን ሪከርድ ያደርግበት የነበረ ደግሞ ይቀዳበት የነበረ ዘመናዊ ቴፕ ሪከርደር ነው የምትመለከቱት። ፓናሶኒክ ይባላል። በወቅቱ እንግዲህ ሌክዠሪ ከሚባሉ እቃዎች መካከል አንዱ ነው። ድምጻቸውን ደግሞ ሙዚቃቸውን ሪከርድ ያደርገው የነበረው በዚህ የምትመለከቱት ታሪካዊ የቴፕ ሪከርደር አማካኝነት እንደነበረ ይነገራል ማለት ነው። በአጠቃላይ የኛው ክፍል እንግዲህ ለወሎ ላሊበላ ኪነት ቡድን እንግዲህ መታሰቢያ ይሆን ዘንድ እንግዲህ የተቀመጠ ክፍል ነው ማለት ነው። በዚህ ክፍል ውስጥም ያሉን ቅርሶች እነዚህ ነው የሚመስሉት። በሌሎች ክፍሎች ውስጥ ደግሞ እንግዲህ ሌሎችን እንትኖችን እንቀጥላለን ማለት ነው። አስደናቂ ስራዎች ነው እያየን ያለ ነውና እኔ ራሱ ለማመን እየከበደኝ ነው ያለው። ማለት በቃ ህልም ነው ወይስ ምንድነው እስከ ማለት ድረስ እየደረስኩ ነውና እስኪ ተመልካቾቻችን እስከ መጨረሻው ድረስ አስጎብኛችን እንከተል። እሺ ይሄኛው የምታዩት ክፍል የዱር እንስሳት ማሳያ ክፍላችን ነው። እነዚህ የምትመለከቷቸው የዱር እንስሶች እንግዲህ ሙዚየሙ ሲከፈት በ1973 ዓ.ም ከተለያዩ የወሎ አካባቢዎች ተገድለው በባህላዊ መንገድ ደርቀው የተቀመጡ የዱር እንስሳቶች ናቸው እነዚህ የምትመለከቷቸው ማለት ነው። ደርቀው ማለት ከነነፍሳቸው ደርቀው ከተገደሉ በኋላ ሽታ የሚፈጥረው የሰውነት ክፍላቸው ይወገድና ሌላው የሰውነት ክፍላቸው ግን እንዲደርቅ ይደረጋል ማለት ነው። እና አሁን ይሄ እዚህ ጋር ማለት ያው ነፍሳቸው ማለት ከነነፍሳቸው ነው እንዲደርቁ የተደ ማለት ግራ ማለት ያሉ ነው የሚመስለውና አብዛኛው የሰውነት ክፍላቸው እንዲደርቅ ይደረጋል። ሽታ የሚፈጥረው የተወሰነ የሰውነት ክፍላቸው እንዲወገድ ከተደረገ በኋላ ሌላው የሰውነት ክፍላቸው ግን ሙሉ በሙሉ ደርቆ ነው እዚህ ጋር እንደምትመለከቱት። ለምሳሌ ይሄኛው የምታዩት አዞ ነው። እንደምታዩት እንግዲህ ከ70% በላይ የሚሆነው ራሱ የሰውነት ክፍል ነው። ቆዳው እንደምታዩት ነው። እዚህ ጋር የምትመለከቷቸው የአዞ ጥርስ ሁሉ አለ እንደምትመለከቱት ማለት ነው። በአጠቃላይ እንግዲህ እነዚህ የምታዩቸውን ሰዎች እንግዲህ ዓላማው ምንድነው? በዚያን ወቅት እንግዲህ በወሎ አካባቢ የነበሩትን የዱር እንስሳት ሀብቶች ለትውልድ ጠብቆ ለማቆየት እንግዲህ ለማሳየት ታስበው እንደተሰሩ የሚነገርላቸው የተለያዩ የዱር እንስሳቶች ናቸው ማለት ነው። እንግዲህ እዚህ ጋር አዞ አለ እንደምታዩት። ይሄኛው የምታዩት ደግሞ የኤሊ ጀርባው ነው ወይም ደግሞ ድንጋዩ ነው የኤሊ ማለት ነው። በመጠን ከሌሎች ከፍ ይላል እንደምትመለከቱት ማለት ነው። ይሄ ባህር አካባቢ ውቅያኖስ አካባቢ የሚኖር ኤሊ ነው የምትመለከቱት። በወቅቱ እንግዲህ የመጣው ከቀይ ባህር ወይም ደግሞ ከአሰብ እንደሆነ ይነገራል ማለት ነው። በዚያን ወቅት እንግዲህ ወደዚህ ሙዚየም መጥቶ ዲስፕሌይ እንዲደረግ የተደረገ የኤሊ ጀርባ ነው የምትመለከቱት። እዚህ ጋር ስንመጣ ይሄኛው የምትመለከቱት አቦ ሸማኔ ነው። ነብር ነው አቦ ሸማኔ ነው። አቦ ሸማኔ የነብር ዝርያ ነው። ሹራ አቦ ሸማኔም አይደለም ነብርም አይደለም የምትመለከቱት ማለት ነው። እንግዲህ እንደምታዩት እንግዲህ አብዛኛው የሰውነት ክፍሎቹ ደርቀው የተቀመጠ ነው። ጥርሱ ሁሉ አለ እንደምትመለከቱት ማለት ነው። ከጀርባ የምናያት ደግሞ እቺ ኢንሹ ትባላለች። የሰሳ ዝርያ ነች። ሰሳ ዝርያ ነች። እንግዲህ ሙሉ በሙሉ በግልገልነቷ ነው የደረቀች የምትመለከቷት ማለት ነው። እንግዲህ ሙሉ በሙሉ ራሷ ነች በግልገልነቷ የደረቀች የዱር እንስሳ ነች ማለት ነው እንደምትመለከቷት። በአጠቃላይ እንግዲህ እነዚህን እንስሶች እዚህ ማስቀመጥ የተፈለገበት ነገር ምንድነው? የዱር እንስሳት እንግዲህ በቀድሞው የወሎ ጠቅላይ ግዛት ውስጥ ምን እንደነበሩ ማሳየት ነው ማለት ነው። ምክንያቱም እንስሶች እንግዲህ በተለያየ ጊዜ ከዚህ ከአካባቢ ከአየር ንብረት ለውጥ ጋር ከከተማ መስፋፋትና ከመሰል ነገሮች ጋር ይጠፋሉ ብዙዎቹ ማለት ነው። አሁን በፊት በቅርባችን የነበሩ እንስሶች እንግዲህ አሁን ላይ የሌሉ አሉና ያንን ጠብቆ ለማቆየት እንግዲህ ታስበው የተቀመጡ ናቸው እነዚህ የምታዩቸው ማለት ነው። ምክንያቱም እንግዲህ አሁን ላይ ብዙዎቹ የሌሉ ስለሆኑ ማለት ነው። ይህን ይመስላል እንግዲህ እዛ ያለው ምንድነው?
በጣም የሚያስፈራ ነገር አለ። እነዚህ የአዞ የጭላዳ ዝንጀሮና የመሳሰሉት ምስሎች ናቸው። እነዚህ የምታዩቸውን በአካል የተቀመጡትን ደግሞ በቅርጽ ለማስቀመጥ ታስቦ የተቀመጡ ናቸው። እነዚህ የምትመለከቷቸው ማለት ነው። ካዞ አለ እዚህ ጋር የምታዩት ለምሳሌ ይሄ ዋሊያ ነው። የምትመለከቷቸው ዋሊያዎች ናቸው። በቅርጽ ደግሞ እንግዲህ ለማስቀመጥ ታስቦ የተቀመጡ ናቸው። እነዚህ አሁን ስንት ዓመት ሆናቸው? ቢያንስ እንግዲህ 1973 ላይ ነው የገቡት። ኦልሞስት ወደ 45 ዓመት አካባቢ ያስቆጠሩ ናቸው። እነዚህ የምታዩቸው ማለት ነው። ከቅርጽ አንፃር ብዙ አይደለም። ከቅርጽ አንፃር ብዙ አይደለም። ቅርጽ ነው እሱ፣ የእባብ ቅርጽ ነው። እንጨት ነው፣ ከእባብ ቅርጽ የተዘጋጀ ነው። በእነዚህ ክፍሎች ውስጥ ደግሞ ይሄ የሙዚየሙ ታሪካዊ ክፍል ነው። የተለያዩ ታሪካዊ ቅርሶች ይገኛሉ ማለት ነው። እነሱን እየተመለከትን እንቀጥላለን። እነዚህ የምታዩቸው ለምሳሌ በአድዋ ጦርነት ወቅት የወሎ ሰራዊት ምግብና መጠጥ ይዞባቸው የነበሩ የምግብና የመጠጥ መያዣዎች ናቸው። ግድግዳ ላይ የምታዩቸው ከቀንድ የተዘጋጁ የመጠጥ መያዣዎች ናቸው። እያንዳንዳቸው ከ3 እስከ 5 ሊትር የመያዝ አቅም ሲኖራቸው ሁለቱም እንግዲህ በአድዋ ጦርነት ወቅት ጥቅም ላይ ውለው የነበሩ የመጠጥ መያዣዎች ናቸው። እዚህ ጋር ስንመጣ ደግሞ እነዚህኞቹ እርኮት ይባላሉ። የተዘጋጁት ከቆዳ ሲሆን በዘመኑ እንግዲህ መጠጥ ተይዞባቸው የነበሩ የመጠጥ መያዣዎች ናቸው። ከቆዳ የሚዘጋጁት ቆዳ ባህሪው ቅዝቃዜን የመያዝ አቅም ስላለው መጠጡ ሳይሞቅ ረጅም ጊዜ እንዲቆይላቸው ለማስቻል እንግዲህ ይጠቀሙበት የነበረ የምግብ መያዣ ማነው የመጠጥ መያዣ ነው ማለት ነው። ቆዳ ነው ውስጣቸው፣ ቆዳ ሙሉ በሙሉ በቆዳ ነው የሚዘጋጀው። እርኮት ይባላል ማለት ነው። ያኛው የምትመለከቱት ደግሞ ጥንታዊ የምግብ መያዣ አገልግል ነው። እንደምታዩት ውስጥ ላይ ፓርቲሽን አለው። ሁለት የተለያዩ ፓርቲሽን አለው። የተለያዩ የምግብ አይነቶችን ለመያዝ ያስችላል ማለት ነው። በሳይዝም ትልቅ ስለሆነ ደግሞ ብዙ ሰዎችን ባንዴ መመገብ የሚችል ምግብ ይያዝበት የነበረ የምግብ መያዣ አገልግል ነው። እነዚህ በሙሉ እንግዲህ አድዋ ላይ ጥቅም ላይ ውለው የነበሩ ናቸው ስንል አድዋ ዘንድሮ ለ130ኛ ጊዜ ነው የተከበረው። ከዛሬ 130 ዓመት በፊት ተሰርተው እንግዲህ ጥቅም ላይ ውለው የነበሩ የምግብ መያዣዎች ናቸው ማለት እነዚህ የምታዩቸው ከ130 ዓመት በላይ እድሜ ያስቆጠሩ የምግብና የመጠጥ መያዣ ቁሶች ናቸው። እነዚህኞቹ ደግሞ እንግዲህ አድዋ ላይ አርበኞቻችን ይዘዋቸው የነበሩ የጦር መሳሪያዎች ናቸው። እንደምታዩቸው ጋሻ፣ ጦርና ጎራዴ እንግዲህ ከ85% በላይ የሚሆነው አርበኛ በጦርነት ወቅት እንግዲህ ይጠቀምባቸው የነበሩ የጦር ሜዳ መሳሪያዎች ናቸው እነዚህ የምትመለከቷቸው ማለት ነው። ከላይ የምታዩቸው ደግሞ ከሶስቱ ከላይ የምትመለከቷቸው አንፋሮ ይባላሉ። የሚዘጋጁት ከአንበሳ ጋማ ወይም ፀጉር ሲሆን አገልግሎታቸው አንበሳን የገደለ ጀግና ግንባሩ ላይ የሚያስረው የጀግንነት ማሳያ ምልክት ነው። ምክንያቱም የሚዘጋጁት ከአንበሳ ጋማ ነው። ከዚህ ማጅራቱ ላይ ከሚገኘው ፀጉር ነው የሚሰሩት ማለት ነው። ይህን ለማሰር ሰው የግድ አንበሳ ገዳይ መሆን አለበት። ማንም ተራ ሰው ተነስቶ አያስረውም ማለት ነው። እንግዲህ እነዚህ አንፋሮ ይባላሉ ማለት ነው። በሙሉ ከአርበኝነትና ከጀግንነት ጋር የተቆራኙ የጦር መሳሪያዎች ናቸው እነዚህ የምትመለከቷቸው። እሺ እዚህ ጋር ስንመጣ ደግሞ እነዚህ የምትመለከቷቸው ነጋሪቶች ናቸው። ነጋሪት ማለት እንግዲህ ከእንጨትና ከቆዳ የሚዘጋጁ የመገናኛ ዘዴዎች ናቸው በወቅቱ። ምክንያቱም እንዳሁኑ ዘመን ሬዲዮ፣ ጋዜጣ፣ ቴሌቪዥን ስላልነበር መንግስታት የሚያወጡትን አዋጅ፣ መመሪያና ደንቦች ለህዝቡ ለማስተላለፍ እንግዲህ ይጠቀሙ የነበረው እነዚህ የምትመለከቷቸው ነጋሪቶች ነው። ህዝብ በተሰበሰበበት አካባቢ እየተጎሰሙ እየተመቱ መልእክቱ ለህብረተሰቡ እንዲደርስ እንግዲህ በእነዚህ ነጋሪቶች አማካኝነት ይነገራል ማለት ነው። እንግዲህ ይሄኛው የምታዩት ትልቁ ነጋሪት ግን ስፔሲፊካሊ ንብረትነቱ የንጉስ ሚካኤል የነበረ ነው። የንጉስ ሚካኤል ማለት ነው። አዎ ንጉስ ሚካኤል ማለት እንግዲህ በወቅቱ የወሎ አስተዳዳሪ ነበሩ፣ የወሎ ገዥ ነበሩ፣ የደሴ ከተማ መስራች ናቸው። እንግዲህ ወደ አድዋ እንዲዘምት የታዘዘውን የወሎን ጦር ደግሞ የሰበሰቡት በዚህ በምታዩት ነጋሪት አማካኝነት ነው ማለት ነው። እንግዲህ በስልጣን ተዋረዱ መሰረት እንግዲህ የመጀመሪያውን ክተት አጼ ምኒልክ አውጀዋል። ከዛ ደግሞ እንግዲህ እንደየስልጣን ተዋረዳቸው ንጉሱ ደግሞ በስራቸው የሚገኘውን ጦር ለመሰብሰብ የተጠቀሙበት ነጋሪት ነው የምትመለከቱት ማለት ነው። ታሪካዊ ቅርሶቻችን መካከል እንግዲህ አንዱ ነው ማለት ነው። እነዚህ በሙሉ እንግዲህ ከአድዋ ጋር የተቆራኙ ቅርሶቻችን ናቸው ማለት ነው። የሚያምረው እሺ በጣም እንመጣለን። እሺ እነዚህ የምንመለከታቸው የጦር መሳሪያዎች ደግሞ እነዚህ የምናያቸው ዘመናዊ የጦር መሳሪያዎች
በሁለቱ የጣሊያን ወረራ ወቅት ከጣሊያኖች የተማረኩ ናቸው። እነዚህ ከጣሊያን የተማረኩ ናቸው። ምን ምንድን ናቸው የሚሉትን ደግሞ እንመለከታለን ማለት ነው። ይሄ የምታዩት መትረየስ ነው። መትረየስ ይባላል ይሄኛው የምትመለከቱት ማለት ነው። ስንቀጥል ደግሞ በሚቀጥሉት ሳጥኖች ውስጥ ተመሳሳይ ናቸው። እነዚህ መትረየሶች ናቸው። የሚለዩት ግን በምንድነው? በሞዴልና በስሪት ነው። እነዚህ ከዚያኛው በሞዴል አነስ ይላሉ። እነዚህ የምትመለከቷቸው መትረየሶች ይባላሉ ማለት ነው። እንግዲህ 3 መትረየስ አየን ማለት ነው። ከመጀመሪያው ጀምሮ 3 መትረየሶች አየን ማለት ነው። የጣሊያን የተማረኩ መሳሪያዎች በዚህ ብቻ አይበቁም። እዚህ ጋር ስንመጣ ደግሞ ጸረ አውሮፕላኑም ደግሞ የአየር መቃወሚያ ነው የምትመለከቱት ማለት ነው። የአየር መቃወሚያ የአውሮፕላን መምቻ ነው። የጦር አውሮፕላን ለመምታት ጣሊያኖች ይጠቀሙበት የነበረ የጦር መሳሪያ ነው። እንግዲህ ጣሊያኖች ሁለቱም ጦርነት ላይ እንዲህ አይነት ዘመናዊ የጦር መሳሪያዎችን ሲጠቀሙ አብዛኛው የሀገራችን ሰራዊት ደግሞ እንግዲህ ቅድም እንዳሳየኋችሁ ጋሻና ጦር ከ85% በላይ የሚሆነው ጋሻና ጦሩን ከ15% የማይበልጠው አርበኛ ደግሞ እንግዲህ ይጠቀም የነበረው እዚህ ጋር ከጀርባ የምታዩቸውን ጥንታዊ መሳሪያዎች ነው ማለት ነው። እነዚህ የምታዩቸው ጥንታዊ መሳሪያዎች እንግዲህ ሁሉም ባንዴ ከአንድ ጥይት በላይ መጉረስ የማይችሉ ጥንታዊ መሳሪያዎች ናቸው። እነዚህ የምትመለከቷቸው በተኩስ ወቅት የሚሸፍኑት ርቀት ነው 400 ሜትር ነው 500 ሜትር ወይ 600 ሜትር የሚለውና የተመረቱበት ሀገር ነው እንጂ ሁሉም በፈንክሽን ወይም ደግሞ በአገልግሎት ደረጃ ባንዴ ከአንድ ጥይት በላይ መጉረስ የማይችሉ ጥንታዊ መሳሪያዎች ናቸው እነዚህ የምትመለከቷቸው ማለት ነው። ይህም እንግዲህ ስለ አድዋ ጦርነት ሲነሳ የአድዋ ጦርነት ወይም ደግሞ የአድዋ አንድ ትልቅ የሚያደርገው አንዱ ምንድነው? በሁለት ሰራዊት መካከል የነበረው የኃይል ሚዛን ልዩነት ነው። ምክንያቱም ጣሊያኖች እንዲህ አይነት እጅግ ዘመናዊ ጦር መሳሪያዎችን ታጥቀው ሲመጡ አብዛኛው የሀገራችን ሰራዊት ግን በጦርና በጋሻ ከዚያ ማለፍ ሲል ደግሞ እንደዚህ በምታዩቸው እጅግ ኋላ ቀር በነበሩ የጦር መሳሪያዎች እንግዲህ ሀገራችንን ተዋግተው ነፃ እንዳወጡ እነዚህ የአየር መቃወሚያ መሳሪያዎች በጦርና በጋሻ የተማረኩ ናቸው ማለት ነው። ምክንያቱም በአፍሪካን ብቸኛ ቀኝ ያልተገዛችው ሀገር ስትሆን በወሬ ወይም ደግሞ በታሪክ ሳይሆን ብዙ መስዋዕትነት የተከፈለበት እንደነበር ለማወቅ እነዚህ መሳሪያዎች ማየት ብቻ በቂ ነው ማለት ነው። እንግዲህ በእነዚህ መሳሪያዎች አማካኝነት ብዙ ደምና ላብ ተከፍሎ እንግዲህ ሀገራችን ነፃ እንድትሆን ትችላለች ማለት ነው። ስለ አድዋ እንግዲህ በትክክልም ተነግሯል ተብሎ አይታሰብም። በሚገባው ልክ ተነግሯል ብለን አናስብም። ምክንያቱም እነዚህ መሳሪያዎች ሲታዩ እንግዲህ ጦርነቱ ወይም ደግሞ ድሉ ትልቅ እንደነበረ በእነዚህ መሳሪያዎች አማካኝነት መረዳት ይቻላል ማለት ነው። ስንቀጥል እንግዲህ ይሄ የምትመለከቱት ይሄኛው የምትመለከቱት እንግዲህ የተሟላ የንጉስ ሚካኤል የፈረስ ዕቃ ነው። የራሳቸው የንጉስ ሚካኤል የፈረስ ዕቃ ነው። እንግዲህ በሀገራችን ታሪክ ውስጥ ነገስታቶቻችን በሙሉ የፈረስ ስም አላቸው። የንጉስ ሚካኤል የፈረስ ስምም አባሻንቆ ይባል ነበር። አባሻንቆ የተባሉ ፈረሳቸው እንግዲህ ይጠቀምበት የነበረ የተሟላ የፈረስ ዕቃ ነው የምትመለከቱት ማለት ነው። ደግሞ ኮርቻ ነው። ይሄ የምታዩት ደግሞ ዘመናዊ የፈረስ መጋለቢያ ጫማ ነው። ኦሪጂናሊ ንብረትነቱ የጣሊያኖች የነበረ ነው። እንግዲህ ከተማረኩት ንብረቶች መካከል አንዱ ነው ይሄ የምትመለከቱት ማለት ነው። ከምርኮ በኋላ እንግዲህ ንጉስ ይጠቀሙበት እንደነበረ ይነገራል ማለት ነው። ይሄ ፈረስ ለመጋለብ ተግባር ብቻ ታስቦ እንግዲህ የተዘጋጀ ዘመናዊ የፈረስ መጋለቢያ ጫማ ነው የምትመለከቱት ማለት ነው። በአጠቃላይ እንግዲህ ይሄ የንጉስ ሚካኤል የፈረስ ዕቃ ነው ማለት ነው። የተሟላ የንጉሱ የፈረስ ዕቃ ነው ማለት ነው። እንግዲህ ብዙ ያወራንላቸው ንጉስ ሚካኤል ማለት ከተማዋን የመሰረቱት አድዋ ላይ እንግዲህ ከ40 ሺህ በላይ ፈረሰኛ ይዘው የተዋጉት ከተማ ውስጥ የሚገኘው ቤተ መንግስት ያስገነቡት የወሎ ንጉስ የንጉስ ሚካኤል ምስል ይሄ የምትመለከቱትን ይመስላል ማለት ነው። ንጉስ ሚካኤል ማለት ምን ናቸው? ከሁለት ልጆቻቸው ጋር ከወይዘሮ ስንና ከልጅ ኢያሱ ጋር ማለት ነው። ልጅ ኢያሱ በኢትዮጵያ ታሪክ እንደሚታወቀው እንግዲህ ኢትዮጵያ ለ3 ዓመት ያስተዳደረ ንጉስ ነው። ከአጼ ምኒልክ ሞት በኋላ እንግዲህ ኢትዮጵያን ከ1906 እስከ 1909 ዓ.ም ለ3 ዓመት አስተዳድሯል ማለት ነው። ሴቷ ልጃቸው ደግሞ ወይዘሮ ስህን እንግዲህ የእቴጌ መነን እናት ናቸው። እቴጌ መነን ማለት ደግሞ የቀዳማዊ ኃይለ ሥላሴ ባለቤት ናቸው። ከዛ በዘለለ በከተማችን የመጀመሪያ የሆነውን በሀገር አቀፍ ደረጃ ደግሞ ሁለተኛ የሆነውን ከአጼ ምኒልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ቀጥሎ እንግዲህ የተመሰረተውን የወይዘሮ ስህን ትምህርት ቤት እንግዲህ በራሳቸው ገንዘብ በ1922 ዓ.ም ያሰሩ ናቸው ማለት ነው። አጠቃላይ ቤተሰቡ እንግዲህ በኢትዮጵያ ታሪክ ውስጥ ትልቅ አሻራን ጥሎ ያለፈ እንደሆነ ይነገራል ማለት ነው። እንግዲህ በምስል እኚህን ይመስላሉ ማለት ነው። እሺ ይሄኛው የሙዚየሙ ኤትኖግራፊክ ፓርቱ ነው። ይህም ማለት እንግዲህ ወሎ ውስጥ የሚኖሩ የተለያዩ ብሔረሰቦች የሚጠቀሟቸው የቤት ውስጥ መገልገያ ቁሳቁሶች፣ አልባሳቶቻቸውና መሰል ነገሮች እንግዲህ ምን መልክ እንዳላቸው ለማሳየት እንሞክራለን ማለት ነው።
በዚህኛው በኩል ካለው ጠርዝ ስንጀምር ለምሳሌ እነዚህ የምትመለከቷቸው ፎቶግራፎች የአፋርን ብሔረሰብ አልባሳት የሚያሳዩ ናቸው። እንግዲህ አልባሳት የአፋርን ማለት ነው። አልባሳታቸው፣ የፀጉር ስታይላቸውን የመሳሰሉትን ለማሳየት ተሞክሯል ማለት በፎቶግራፍ። ከታች የምትመለከቷቸው ደግሞ የነሱ መገልገያ ቁሳቁሶች ናቸው። ኦኬ እነዚህ እነሱ የሚገለገሉባቸው እቃዎች ናቸው ማለት ነው። ለምሳሌ እነዚህ ጮጮ ይባላሉ። የሚዘጋጁት ከቅል ሲሆን አገልግሎታቸው የወተት ማለቢያነት ነው ማለት ነው። እንደሚታወቀው አፋሮች አርብቶ አደሮች ናቸው። ምግባቸው ከወተት ጋር ይቆራኛል። ወተት ለማለብ ይጠቀሙባቸው የነበሩ የወተት ማለቢያዎች ናቸው እነዚህ የምትመለከቷቸው ማለት ነው። እነዚህኞቹ ጋር ስንመጣ ደግሞ እነዚህኞቹ የምትመለከቷቸው ምንድናቸው? ትራሶች ናቸው። በርኩማ ይባላሉ። ከእንጨት የሚዘጋጁ ባህላዊ ትራሶች ናቸው። በርኩማ ይባላሉ። እንደየአካባቢው የተለያየ ስያሜ ያላቸው እነዚህ የአፋሮች ብቻ ሳይሆን አርብቶ አደር በሆኑ ማህበረሰብ ዘንድ እንግዲህ በብዛት ጥቅም ላይ ይውላሉ። ልዩነቱ የሚሰሩበት እንጨት አይነትና መጠኑ ይለያያል ማለት ነው። ለምሳሌ እነዚህ በረሃ ስለሆነ አፋር ክልል ወፋፍራም እንጨቶች ስለማይበቅሉ እንደዚህ በምትመለከቷቸው በጣም ጠንካራ በሆኑ ቀጫጭን እንጨቶች ይሰራሉ ማለት ነው። በአንዳንድ አካባቢዎች ደግሞ እንደዚህ አይነት እንደምትመለከቷቸው ሰፋ ካሉ እንጨቶች ይዘጋጃሉ። የሁሉም አገልግሎት ግን ትራስነት ነው ማለት ነው። ስለዚህ አሁን ይሄን ትራስ ወንዱም ሴቱም የሚጠቀሙበት ማለት ነው። ይጠቀሙበታል፣ ሁሉም ይጠቀሙበታል። አንገት ላይ የሚሰራው ማለት ነው። ይሄ ደግሞ ቤት የሚሰሩበት የቤት መስሪያቸው ነው። ያው አርብቶ አደሮች ናቸው። ቋሚ ቤት አይኖራቸውም፣ ተንቀሳቃሽ ቤት የሚኖራቸው። ይሄ የምትመለከቱት እንግዲህ ተንቀሳቃሽ ቤት ለመስራት የሚጠቀሙበት ማቴሪያል ነው። ኦኬ ወንዝ ላይ የሚበቅል እንጨት አለ። አፋር ክልል ብቻ የሚበቅል ነው። ቀጭን ግን ጠንካራ የሆነ እንጨት ነው። ከዚያ ነው የሚሰሩት ማለት ነው። እነዚህኞቹ የመጠጥ መያዣዎች ናቸው ወይም የመጠጥ መጠጫዎች ናቸው። እንግዲህ ሁሉም ለተለያየ አገልግሎት ጥቅም ላይ የሚውሉት። ለምሳሌ እነዚህ የምታዩቸው ቅሎቹ ሽክና ይባላሉ። ሽክና ይባላሉ። እንግዲህ በአብዛኛው ወተትና መሰል ነገሮች ናቸው የሚጠጡባቸው ማለት ነው። በአብዛኛው እንጂ ሙሉ በሙሉ አይደለም። ወተት የሚጠጡባቸው ማቴሪያሎች ናቸው። እነዚህኞቹ ደግሞ የምትመለከቷቸው የጠጅ መጠጫ ብርሌዎች ናቸው። ብርሌ ይባላሉ። የጠጅ መጠጫዎች ናቸው። እነዚህኞቹ ደግሞ ዋንጫዎች ናቸው። የሚዘጋጁት ከጎሽ ወይም ደግሞ ከበሬ ቀንድ ሊሆን ይችላል ማለት ነው። አገልግሎታቸው የመጠጥ መጠጫነት ነው። ከጠጅ ውጭ ያለ የትኛው መጠጥ ይጠጣባቸዋል። ምክንያቱም ጠጅ ከብርሌ ውጭ አይጠጣም። ይሄ የፕሮቶኮል ጉዳይ ነው። ጠጅ የሚጠጣው በብርሌ ብቻ ነው ማለት ነው። ከጠጅ ውጭ ያለ ጠላ፣ እነሱ የመሳሰሉት ነገሮች እንግዲህ በእነዚህ በምታዩቸው ዋንጫዎች አማካኝነት ይጠጣሉ ማለት ነው። እዚህ ጋር ስንመጣ ሁለቱ የምትመለከቷቸው ደግሞ የሚጥሚጣ መያዣዎች ናቸው ወይም ደግሞ የድቁስ መያዣ ይባላሉ። ሚጥሚጣ በዚህ ነው የሚይዙት? አዎ ከቀንድ ነው የሚዘጋጁት። ምክንያቱም በአብዛኛው እንግዲህ በዚያ ዘመን ኖሮ የነበሩ ሰዎች ምግባቸው ከጥሬ ስጋ ጋር የተቆራኘ ነው ማለት ነው። ጥሬ ስጋን ለመብላት ደግሞ ሚጥሚጣ የግድ ያስፈልጋል። ጥሬ ስጋ ደግሞ እንደየሁኔታው የተለያየ አጋጣሚ ሊያገኙ ስለሚችሉ ባደንም ሊሆን ይችላል፣ በጉዞም ላይ ሊመገቡ ስለሚችሉ ሚጥሚጣን መያዝ የግድ ነው። በእነዚህ በምታዩቸው እቃዎች አማካኝነት ይዘው ይንቀሳቀሳሉ ማለት ነው። ይችኛው የምታዩት ደግሞ ቀጥላ ያለችው ዋገምት ትባላለች። ዋገምት ትባላለች። ይችኛው የምትመለከቷት ጽሑፍ ያላት ማለት ነው መንጠቂያ ነች። ለስጋ ቁርጫ፣ ለደም መቋጠር አይነት ህመሞች እንግዲህ ሕክምና የሚሰጥበት ባህላዊ የሕክምና መሳሪያ ነው የምትመለከቱት። ይሄ እንግዲህ ይነጠቃል ማለት ነው ህመም ያለበት ቦታ ላይ ከተደረገ በኋላ። አሁን ላይ በዘመናዊ መንገድ በተለያዩ ብርጭቆዎች ይሰራል። ውስጥ ላይ እሳት እየነደደ አየሩ ታምቆ ሲቆይ እንግዲህ ይነጠቅና ህመሙ ሊጠፋ ይደረጋል ማለት ነው። በዚህ መሰረት እንግዲህ እቺ ባህላዊ የህክምና መሳሪያ ነች። እነዚህኞቹ የተለመዱ ናቸው። እንግዲህ እነዚህ ሙዳይ ይባላሉ። የጌጣጌጥ ማስቀመጫዎች ናቸው። ስፔሻሊ የሴቶች የጌጣጌጥ ማስቀመጫዎች ናቸው። እነዚህ የሸክላ ሳህኖች ናቸው፣ ከሸክላ የሚዘጋጁ። ለምን እንደሚጠቀሙባቸው? እነዚህ ለተለያየ ነገር ለምግብ ማስቀመጫ ሊሆን ይችላል፣ እንደ ጌጥነት የሚጠቀሙባቸዋል። ለተለያየ አገልግሎት ጥቅም ላይ ይውላሉ። ይሄ ናርጃ ግልግል ይባላል። ናርጃ አገልግል ይባላል። ከእንጨት የሚዘጋጅ የማር ማስቀመጫ ነው። ማር ብቻ የሚቀመጥበት የማር ማስቀመጫ ነው። ይችኛው የምታዩት ደግሞ የቅቤ ቅል ነች። ቅቤ የሚያዝበት የቅቤ ቅል ነው። እንደምታዩት ወዝ ሁሉ አለው። ይችን እዛ ጋር ያየናት አይነት በርኩማ ነች። ትራስ ማለት ነው። ለየት ያለች ነው በጣም። እንደየአካባቢው እንዳወራ ነው እንግዲህ እንደየአካባቢው እንደሰው ጥበብ። አሁን ይሄ ለጌጥ ቆዳ ሁሉ ተለብጦበታል። እንደዚህ አይነት ነገሮች ይደረጉባቸዋል። ግን ስለዚህ አሁን ጀነራሊ ትራስ ናቸው አገልግሎታቸው። ይችን ብርኩማ የት ሀገር ይጠቀምበታል? ይሄ ቆላማ በሆኑ አካባቢ ሁሉ ጥቅም ላይ ይውላል። ለምሳሌ አፋር ክልል ጥቅም ላይ ይውላል። እዚህ ወሎ አካባቢ ሐይቅ ዙሪያ የወርታ የሚባሉ አካባቢዎች ጥቅም ላይ ይውላሉ። ኦሮሚያ ውስጥ ቦረና አርብቶ አደሮች ባሉበት ወደ ሐመር ስንሄድ ብዙ ቦታዎች ጥቅም ላይ ይውላሉ። ይሄ ከብት አርቢያ ባለበት አካባቢ ሁሉ ጥቅም ላይ ይውላሉ።
እነዚህ ሁለቱ የምታዩቸው ደግሞ ጫማዎች ናቸው። ይሄኛው በረባሶ ይባላል። ከመኪና ጎማ የሚዘጋጅ ባህላዊ ጫማ ነው። አሁን መድረስ ጥቅም ላይ ይውላል። እነዚህ ሁለቱ ደግሞ ጥርቅ ይባላሉ። ጥርቅ ይባላል። ባህላዊ የራያ ጫማ ሙሉ በሙሉ ከቆዳ የሚዘጋጁ ናቸው። ለምሳሌ አሁን አንተ የለበስከው አለባበስ አለ፣ በሱ ጫማ አይደረግም። በዚህ ጫማ ነው የሚደረገው። ባህሉ ሙሉ አለባበሱ ይሄ ነው፣ ጥርቅ ይባላል ማለት ነው። ይሄ ባህላዊ የራያ ጫማ ነው ማለት ነው። እንግዲህ ራያም አፋር የሚጠቀሙበታል። ከቆዳ ነው የሚዘጋጀው። በጣም ዘመናዊ የሚባል ነው። ባህሉን የጠበቀ ግን በጣም ዘመናዊ የሚባል ጫማ ነው። ይቺ የምትመለከቷት ምን ትመስላለች? ምን ትመስልሻለች? ለኔ ሲመስለኝ እንትን ቅርጫት እንደዚያ ነው የሚመስለኝ። ይሄ የልብስ ማጠኛ ነው። ማጠኛ ነው። ልብስ የሚታጠንበት ነው። እንግዲህ በተለይ ወደ ቆላማ አካባቢ ያሉት ሰዎች እንደሱ አይነት የባህል ቀሚስ ከተሰራ በኋላ በተለይ ወደ ራያ ምናምን አካባቢ ልብሱ ተፈጥሯዊ ጠረን እንዲኖረው ስለሚፈለግ የተለያዩ ስራዎች ከስር እየተጨሱ ከላይ ልብሱ ይደረግና የጭሱ ጠረን ወይም ደግሞ መዓዛው ልብሱ ላይ እንዲሆን ይደረጋል ማለት ነው። የልብስ ማጠኛ ነው። ቆየት ባሉ ጊዜያት ደግሞ እንግዲህ እንዳሁን ዳይፐር ሳይመጣ ሽንት ጨርቅና የአራስ ልብስ እንግዲህ ይታጠንበት የነበረ ማጠኛ ነው ማለት ነው። እንግዲህ እንዳይሸት ለማድረግ የሚጠቀሙበት ነው ማለት ነው። ስንቀጥል እዚህ ጋር ስንመጣ እነዚህኞቹ የምታዩቸው ያው ቤት ውስጥ መገልገያዎች ናቸው። ይሄ የእንጀራ መሶብ ነው፣ ከሸንበቆ የተዘጋጀ ነው። እንግዲህ አሁን እየሳትን የመጣነው ነገር ምንድነው? አሁን ይሄ ከሸንበቆ የተሰራው ሸንበቆ ስላገኙ ብቻ አይደለም፣ ታስቦበት ነው የሚሰራው። ምክንያቱም ቆላ አካባቢ የሚኖሩ ሰዎች እንጀራው በሙቀት እንዳይበላሽ ንፋስ ማግኘት ስላለበት ከሸንበቆ ይዘጋጃል። ስለዚህ እንጀራው ሳይሻግት ወይም ሳይበላሽ ለረጅም ጊዜ እንዲቆይ ያስችላቸዋል ማለት ነው። ይህንኑ ማቴሪያል ደግሞ ደጋ አካባቢ ያሉ ሰዎች ሲጠቀሙበት ምን ይደረጋል? በበት ይመረግና ቀዳዳው ይደፈናል ማለት ነው። ምንም አይነት ንፋስ ወደ ውስጥ ሳይገባ እንጀራው ሳይበላሽ ለረጅም ጊዜ እንዲቆይ ያስችለዋል ማለት ነው። በዚህ መልክ ተፈጥሮን የአየር ንብረት ለውጥን ይቋቋማሉ ማለት ነው። እዚህ ጋር የሸክላ ድስት አለ እንደምታዩት። ይችኛው የምትመለከቷት ደግሞ ወንጠፍት ይባላል። ይሄ ወንፊት አይደለም። ወንፊት አይደለም። እኔ ግን ሳይው ወንፊት ነበር የመሰለኝ። ተመሳሳይ ናቸው ግን ፈንክሽናቸው ይለያያል። ይሄ አሁን እህል ቢነፋበት ሰፊ ስለሆነ ያሾልካል። ይሄ ኮረፌ የተባለውን ባህላዊ መጠጥ ሲጠመቅ መጠጡ የሚጠልበት ነው። ለማጥለል የሚጠቀሙበት መሳሪያ ነው የምትመለከቱት። ወንጠፍ ይባላል ማለት ነው። ቀጥሎ የምታዩት ያቺ ቆለምሸሽ ትባላለች። የጥራጥሬ ማቅረቢያ ነው። ቆሎ እና መሰል ነገሮች እንግዲህ ለሰው ሲያቀርቡ የሚጠቀሙበት መሳሪያ ነው። እነዚህ ሁለቱ የምታዩቸው የምግብ አገልግሎች ናቸው። የምግብ መያዣ አገልግሎች ናቸው እነዚህ የምትመለከቷቸው ማለት ነው። እንግዲህ ሁለቱም ምግብ ለመያዝ ይጠቀሙባቸዋል ማለት ነው። እዚህ ጋር ስታዩት ይሄ ሸክላ ድስት ነው። ከሌሎቹ የሚለየው ግን ከነጉልቻው የተሰራ ነው። እሳት ማንደድ ብቻ ነው የሚጠበቅባቸው። በየቦታው በየትኛው ቦታ መጣድ ይችላል ማለት ነው። በዚህ መንገድ እንግዲህ ሸክላ ድስቱን ትንሽ አስቴት ይጨምሩበታል ማለት ነው። ይቺኛው የምታዩት ገበቴ ወይም ቆሪ ይባላል። ቆሪ ወይም ደግሞ ገበቴ ይባላል። ለተለያዩ አገልግሎት ጥቅም ላይ ይውላል ማለት ነው። እጅ ማስታጠቢያ በመሆን ያገለግላል። እግር ማስታጠቢያ በመሆን ያገለግላል። እነዚህ ፕላስቲክ ምርቶች ስላልነበሩ ማለት ነው። ከእንጨት ነው የሚዘጋጀው። ከእንጨት ተፈልፍሎ ነው የሚዘጋጀው። በአንዳንድ አካባቢ ደግሞ የምግብ ማቅረቢያ በተለይ የገንፎ ማቅረቢያ በመሆን ያገለግላል ማለት ነው። የሚዘጋጁት ግን ከእንጨት ነው ማለት ነው። ስያሜው ቆሪ ይባላል ማለት ነው። ይሄኛ የምታዩት ባህላዊ ሙቀጫ ነው። ከድንጋይ ተፈልፍሎ የሚዘጋጅ ነው። እህል የሚወቀጠው በዚህ በምትመለከቱት ነው። ከድንጋይ ተፈልፍሎ የተዘጋጀ የእህል ሙቀጫ ነው ማለት ነው። እንግዲህ እህሉ እዚህ ውስጥ ገብቶ ከተወቀጠ በኋላ እዚያ ጋር ደግሞ ምን ይታየናል? መፍጫ ወፍጮ ማለት ነው። በዚህ ይወቀጣል፣ በዛ ይፈጭና ለምግብ አገልግሎት ይውላል ማለት ነው። እንግዲህ እነዚህ የምታዩቸው የቤት ውስጥ መገልገያዎች ናቸው ማለት ነው በሙሉ። እሺ ወደ እነዚህ ስንመጣ ደግሞ እነዚህ የምታዩቸው የሙዚቃ መሳሪያዎች ናቸው። ጥሩምባ የምንለው አይነት ነው ወይስ ሌላ ነው? ስያሜው ይለያል። ለዚህ እምቢልታ ይባላሉ። እምቢልታ ከነሐስ ነው የሚዘጋጁት። አገልግሎታቸው የአዋጅ መንገሪያዎች ናቸው። ቅድም እንዳሉ እንግዲህ ነጋሪት ሲጎሰም እነዚህ ደግሞ እየተነፉ ነጋሪትን አጅበው አዋጅ ይነገርባቸዋል ማለት ነው። እምቢልታ ይባላሉ። እነዚህኞቹ የምታዩቸው ደግሞ መሰንቆና ክራሮች ናቸው። ይሄኛው መሰንቆ ነው። ይሄኛው የምትመለከቱት ክራር ነው ማለት ነው። ይሄኛው የምታዩት ደግሞ ምንድነው? በገና ነው። በገና ነው። አዎ ባለ 10 አውታር የንጉስ ሚካኤል የግል በገና ነው። የራሳቸው ብቻ የሚጠቀሙበት ማለት ነው።
የምታዩት እንግዲህ የንጉሱ የግል በገና ነው። ንጉሱ በሕይወት ዘመናቸው ይገለገሉባቸው ከነበሩ የግል ንብረቶች መካከል አንዱ ነው የምትመለከቱት ማለት ነው። ባለ 10 አውታር ነው። ሁለት አይነት በገናዎች ናቸው ያሉት፣ ባለ 12 እና ባለ 10 አውታር ማለት ነው። ይሄ ባለ 10 አውታር ነው። መንፈሳዊ የሙዚቃ መሳሪያ ነው። ቤተክርስቲያን ውስጥ ነው አገልግሎት የሚሰጠው፣ ደግሞ ለመንፈሳዊ ተግባር ብቻ ነው ጥቅም ላይ የሚውለው። በተለይ በጾም ወቅት እንግዲህ በብዛት ጥቅም ላይ ይውላል ማለት ነው። ይሄኛው የምትመለከቱት ደግሞ ከበሮ ወይም አታሞ ይባላል። ከእንጨትና ከቆዳ የምትዘጋጅ ባህላዊ የምት የሙዚቃ መሳሪያ ነች። ለመንፈሳዊ ለዓለማዊ አገልግሎት ጥቅም ላይ ትውላለች ማለት ነው። እንግዲህ ነሽዳ በሚደረግበት ጊዜም ጥቅም ላይ ይውላል። በተመሳሳይ ደግሞ የገጠር ሰርጎች ላይ እንግዲህ በተለይ ወደ ቦረና መካነ ሰላም ምናምን አካባቢ የሰርግም ላይ ጥቅም ላይ ይውላል ማለት ነው። ማለት ለሁለቱም አገልግሎት ጥቅም ላይ ይውላል ማለት ነው። እንግዲህ እዚህ ክፍል የነበረውን ቆይታ ነው የሚመስለው። እንቀጥላለን። እምቢልታ ሲጎሰም ነጋሪ ሲነገር በፈቀዱልሽ እሺ ይሄኛው ክፍላችን ደግሞ የአርኪኦሎጂ ክፍል ነው። እዚህ ጋር የምታዩት የአርኪኦሎጂ ሩሞች ናቸው። የተለያዩ የአርኪኦሎጂ ግኝቶች አሉ። እነሱ ለማየት እንሞክራለን ማለት ነው። ለምሳሌ እነዚህ የምታዩቸው የሸክላ ምርቶች በ1989 ዓ.ም ቃሉ ወረዳ ውስጥ ቀጠጥያ በተባለ አካባቢ በተደረገ የአርኪኦሎጂ ቁፋሮ የተገኙ የአርኪኦሎጂ ግኝቶች ናቸው። ከመሬት ተቆፍረው የተገኙ ናቸው። የአርኪኦሎጂ ቁፋሮን የመሩት እንግዲህ የፈረንሳይ አርኪኦሎጂስቶች ሲሆኑ በቁፋሮአቸውም እንግዲህ ከ450 ዓመት በላይ እድሜ እንዳስቆጠሩ ማረጋገጫ ሰጥተዋል። እነዚህ ቅርሶች ማለት ነው አፈር ውስጥ ማለት ነው። አዎ መሬት ውስጥ የተገኙ ናቸው። ከዛሬ 450 ዓመት በፊት እንግዲህ ከዛሬ 450 ዓመት በፊት በአካባቢው ይኖሩ የነበሩ ሰዎች እንግዲህ ቀብሯቸው እንደሄዱ የሚታመኑ ጥንታዊ የቤት ውስጥ መገልገያ ቁሳቁሶች ናቸው። በወቅቱ እንግዲህ የነበረው ማህበረሰብ የዕለት ከዕለት ህይወቱን ለመከወን ይጠቀምባቸው የነበሩ የቤት ውስጥ መገልገያ ቁሳቁሶች ናቸው። እነዚህ የምትመለከቷቸው ውሃ ለመቅዳት፣ ምግብ ለማብሰል፣ ምግብ ለማስቀመጥና ለመሳሰሉ ተግባራት ጥቅም ላይ ይውሉ የነበሩ የቤት ውስጥ መገልገያዎች ናቸው። እነዚህ የምታዩቸው ሁለቱ ደግሞ የዝሆን አጥንቶች ናቸው። ይሄና ይሄ የምትመለከቷቸው የዝሆን አጥንቶች ናቸው። ማለት የትኛው ፓርቱ ከ3.5 ሚሊዮን ዓመት በላይ እድሜ ያስቆጠሩ ናቸው። ከእድሜያቸው ብዛት ወደ አለትነት እየተቀየሩ ያሉ የዝሆን የዳሌ አጥንቶች ናቸው። እነዚህ የምትመለከቷቸው ማለት ነው የዳሌ አጥንቶች ናቸው። የዝሆንን ግዝፈት ማሰብ ነው። ይሄ አንድ የሚገኝ ዳሌው ላይ የሚገኝ አጥንት ነው የምታዩት ማለት ነው። አንድ ጎኑ ብቻ ማለት ነው። ይሄ አንድ ጎኑ አጥንቱ ነው ማለት ነው። ከ3.5 ሚሊዮን ዓመት በላይ እድሜ ያስቆጠረ የዝሆን አጥንት ነው። እንግዲህ 3.5 ማለት ሉሲ አሁን የተሟላ የሰው ዘር የምትባለው ሉሲ 3.2 አካባቢ ነው ያስቆጠረችው። እነዚህ 3.5 ነው። ይሄ ማለት ከሉሲ 300 ዓመት ይቀድማሉ ማለት ነው። እንግዲህ የተገኙትም አፋር ክልል ውስጥ መካከለኛው አዋሽ ስምጥ ሸለቆ ውስጥ የተገኙ የአርኪኦሎጂ ግኝቶች ናቸው ማለት ነው። በአጠቃላይ እንግዲህ የደሴ ሙዚየሙ ልዩ ከሚያደርጉት ሁኔታዎች መካከል አንዱ እንግዲህ የአርኪኦሎጂ ግኝቶችም ያሉት መሆኑ ነው ማለት ነው። እንግዲህ በአጠቃላይ እነዚህ የምትመለከቷቸው ከመሬት ውስጥ በቁፋሮ የተገኙ የአርኪኦሎጂ ግኝቶች ናቸው ማለት ነው። እሺ ይሄ የሙዚየማችን የመጨረሻው ክፍል ነው። እዚህ ክፍል ውስጥ እንግዲህ የምንመለከተው ይሄ የምትመለከቱትን ፒያኖ ነው። ይሄ የምታዩት እንግዲህ ግራውንድ ፒያኖ ነው። በ1935 ዓመተ ምህረት እንግዲህ የእንግሊዝ መንግስት በወቅቱ የወሎ አስተዳዳሪ ለነበሩት ለአፄ ኃይለ ሥላሴ ልጅ ለአልጋ ወራሽ አስፋ ወሰን ኃይለ ሥላሴ በስጦታ ያበረከተው የሙዚቃ መሳሪያ ነው የምትመለከቱት። ከሌሎች የሙዚቃ መሳሪያዎች የሚለየው ማኑዋል መሆኑ ነው። ይህም ደግሞ ምንም አይነት ኤሌክትሪክ ሲስተም ወይም ደግሞ ባትሪን አይጠቀምም ማለት ነው። እያንዳንዱ የምታዩቸው የፒያኖ ቁልፎች እንግዲህ የየራሳቸው ስትሪንግ ወይም ክር ስላላቸው ቁልፎቹ ሲነኩ በመርገብና በመወጠር ድምጽ ይሰጣሉ ማለት ነው። ካለምንም ኤሌክትሪክ ወይም ደግሞ ባትሪ ማለት ነው። አሁን እንግዲህ ከ1935 ጀምሮ ሲቆጠር ኦልሞስት ከ85 ዓመት በላይ እድሜ ያስቆጥሯል። የተወሰኑ ቁልፎቹ ግን አሁንም ድረስ አገልግሎት በመስጠት ላይ ይገኛሉ ማለት ነው። ታዩት ይሄ የምታዩት እንግዲህ ጥንታዊ የሙዚቃ መሳሪያ ነው ማለት ነው። ሙሉ በሙሉ ባይሆን የተወሰኑ ክፍሎቹ አገልግሎት በመስጠት ላይ ይገኛሉ ማለት ነው። እንግዲህ አጠቃላይ የነበረን የሙዚየማችን ቆይታ ይሄን ነው የሚመስለው። ስለመጣችሁ ስላያችሁን እናመሰግናለን ማለት ነው። በአጠቃላይ እንግዲህ የጉብኝታችን አጠቃላይ ሂደቱ ይሄን ይመስላል። መጣችሁ ስለጎበኛችሁን
ከዚያም ባለፈ ደግሞ ለተከታዮቻችሁ ሙዚየማችን ለማስተዋወቅ ስለምታደርጉት ጥረት በሙሉ ምስጋናችን ከፍ ያለ ነው ማለት ነው። አጠቃላይ የነበረ ነገር የሚመስለው እናመሰግናለን። ጨርሰናል ማለት ነው። በጣም እናመሰግናለን። እውነት ለመናገር እኔ ራሱ ለማመን ነበር የከበደኝ በጣም እና እንደዚህ አይነት ታሪካዊ ቅርስ እዚህ መኖሩ ከምንም በላይ ደስ የሚያስብል ነውና እስኪ የመጨረሻ ለተከታዮቻችን የምታስተላልፈው መልእክት ካለ በዚሁ አጋጣሚ አስተላልፍ። እሺ፣ አመሰግናለሁ። እንግዲህ ምንድነው ለተከታዮቻችን ሆነም ለአብዛኛው ማህበረሰብ ማለት የሚፈልገው ነገር በተቻለ አጋጣሚ ሰው አገሩና አካባቢውን ማወቅ መቻል አለበት። የጉብኝት ባህላችን ሊዳብር ይገባል። ስፔሻሊ የሎካል ቱሪዝም እኛ ሀገር በጣም ደካማ የሚባል ነው። ሰዎች አካባቢያቸውን ከመጎብኘት ይልቅ በስራ አጋጣሚ ወይ በህይወት አጋጣሚ አካባቢያቸውን ለቀው ሲሄዱ ሌሎች አካባቢዎችን የመጎብኘት ባህሉ ከፍ ያለ ነው ከአካባቢው ይልቅ ማለት ነው። ምክንያቱም እኛ ጋር ራሱ አብዛኛው ከስተመሮቻችን ከተለያየ አካባቢ የሚመጡ ናቸው። ሰው ምንድነው እንግዲህ በእንግድነት ሲመጣበት ሰው እነሱን ለማሳየት የሚመጣው ነው አብዛኛው የከተማ ማህበረሰብ ማለት ነው። ይሄ ነገር ደግሞ ሊታረም የሚገባው ነገር ነው። ትውልድን ከምናስቀጥልባቸው መንገዶች መካከል አንዱ ታሪክን ማሳወቅ ነው። ታሪክ ከሚቀመጥበትና ከሚዘከርበት ተቋማት መካከል ደግሞ አንዱ ሙዚየም እና መሰል ነገሮች ናቸው ማለት። ስለዚህ ወጣቱም ትውልድ ሆነ ከታች የሚመጣው ትውልድ ስለ ሀገሩ ባህል፣ ማንነትና ታሪክ እንዲያውቅ እንደዚህ አይነት ቦታዎችን እንግዲህ ማየት ወይም ደግሞ መመልከት እንዳለበት ማሳወቅ እንወዳለን ማለት ነው። እንግዲህ እንደ ሀሳብ የትኛውም አካባቢ የሚገኙ ማህበረሰብ ከቦታ ቦታ መንቀሳቀስ ላይሆን ይችላል፣ አቅም ሊጠይቅ ይችላል ከቦታ ቦታ መንቀሳቀስ። ነገር ግን በአካባቢ ያሉትን ነገሮች ማየት መቻል፣ መመልከት መቻል ትልቅ ነገር ነው። ምክንያቱም ብዙ ጊዜ በእጅ የያዙትን ወርቅ ከመዳብ አይነት ነገር ይሆናል እና የአካባቢያችንን ታሪክ፣ ባህል፣ ቅርስ፣ ማንነት እኛ ካላከበር ነው እኛ ካልጠበቅ ነው ሌላ ሰው መጥቶ ሊጠብቅ ወይም ደግሞ ሊያከብርን አይችልም። ስለዚህ በተቻለ መጠን የጉብኝት ባህላችንን ማሳደግ፣ የቅርስ አጠባበቅ ባህላችንን ማሳደግ፣ ከዚያ በዘለለ ደግሞ ለሌሎችም እንደዚህ ማስተላለፍ ቢቻል መልካም ነው የሚለውን መልዕክት ማስተላለፍ ፈልጋለሁ። አመሰግናለሁ። የነበረን ቆይታ ይህን ይመስል ነበር። ይህን ታሪካችን፣ ቅርሳችን፣ ባህላችን እኛ ራሱ አባቶቻችን ጠብቀው እኛ ጋር እንዳደረሱት እኛም ጠብቀን ለትውልድ እንድናሻግር እንድናደርስ አደራ እየሰጠን በቀጣዩ ቪዲዮዎችን በቀጣዩ ስራችን የት ቦታ እንሂድ፣ ምን እናሳያችሁ፣ የት እናስጎብኛችሁ የሚለውን ደግሞ ኮሜንት ላይ አስቀምጡልን። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። እሺ፣ መልካም